ሰዓት ያደረገችበት ለታሳድግ ሲጀመር ሩታ እኮ እንደሷ እንደ ሄርሜላ ማለት ነው ዝም ብላ መታ አላረገዘችለትም ጥቅም ብትፈልግ ኖሮ ከሱ ማለት ነው ሩታ 1 አመት ነው 2 አመት ቆይታ ከዛ በኋላ ነው ወንድ ልጅ ነው ጥቅም ላይ ምን ጥቅም ነው ካብርሽ ሩታ እንደ ሄርሜላ የትም ቆርጠው ነበር እኮ ያሉት አይደለም እንዴ ሩታ ናብርሽ ሰላም አለይኩም ወራህመቱላሂ ወበረካቱ እንደና እኔ እኮ አብርሽና ሩታን እኮ የዛሬ 3 አመት ነው የምከታተላችሁ ዛሬ አይደለም እኮ በገና በዲህነታቸው ካንጋሮ ፊራሽ ላይ በሚተኝ መሬት ላይ በሚተኙበት ሰዓት ነው የማቃት ሩታ የፍቅር ሰው መሆኗን ማለት ልንገር እቺ ሄርሜላ የመጣችሁ እኮ ሻድዬ እኮ የመጣችሁ መቼ እንደው ታውቃላችሁ ሁሉ ነገር ከተሟላለት በኋላ እኮ ነው ሩታ ማንንም አይላትም የጥቅም ሰው ሩታ ናት ያነሳችሁ ሩታ ናት ታዋቂ ያደረገችው የፈመሰው በሩታ ነው ይሄ አባራ መጣሽልኝ ሊያስ ልንገርሽ ሄርሜላ ይዛ የመጣችሁ ጸባይ ያኔ በካንጋሮ ፍራሽ በነበሩ ሰዓት የሩታን ጸባይ ነው ይዛ የመጣችሁ ሩታ አሁን ይችን ሩታን የፈጠራት ራሱ ነው ከማንም ሴት ጋር የሆነ በጥፊ የምትማታዋ የምትናገረው አትውጣ የምትለዋ አሁን በጥፊ ደግሞ የመታችሁ ታስታወሽ ያቺ ነፂ የምትባለው ጋር ከኔ ጋር ሄደን እናገኛታለን ተባብረው ተመካከሩ ሲያበቁ ብቻውን ሂዶ አግኝቷት ተማገኘትም አጥሮ መጣ ጎበስ በቃ በዛም ቪዲዮ ብለው ሳያው ነው የሚቀባጥሩት እኮ እነዚህ ቪዲዮ አይከታተሉም ቲክቶክ ላይ ነው እየተቆረጠ እየመጣ የሚያዩት እቺ እኮ የምትጸጋነሽ የምትከታተለው እኮ ይሄኔ ውሽሚት ከመጣች በኋላ ያለውን ፓርት አይታ ነው እንደዚህ የምታወራው ሳውን እንትን ማለት መጀመሪያ ሲሰራ በፊት ይከታተላሉ አንበሳ ጀግና የሴት ጀግና ናት በማታቶ ነው ዘግናው ነች ባክሽ ወሬ አታውሪ ማታት ምንም አላሰራችበትም እሺ ማታታሚቱ ካልሽማን በማታቶ ነው በበዞ እንዴ ያደረገችው ወይዘሪት ሸልዬ ናት መብቷ ነው አስረግጬ ነው የምነግርሽ አሁን እሺ አሁን እንደዚህ አፋችን አሞልተና ነገ ደግሞ አብራም ወደ ራሱ ሲመለስ እስቲ ወደ ሩታ ይሆናል እንደሆነ ወደ ሄርሜላ ይሆናል እንደሆነ እናለን እዚህ አይመለስም መተት አይደለም ምንም ብታደርግበት ባለቤቷ ነው እንኳን ደግ አደረገች ኦይ ባለቤት ተፈተች በጌታ ደግ አደረገች ጉዳይ አይደለም አብርሽ እንኳን ከሄርሜላ ጋር እንኳን ከውሽም ጋር የፈለገው ተጋቦ የምን ባለቤት ነው ፎርማ ተቀደፈ ተፈተች ፖሊስ ታው ወስታ ተፈተች አስለቅሰናል ዝሩ ደግ አደረገች ሰዎች እንደው ሩታን የሚያክላል እንደ በሚል እያረራችሁ ነው ሲምንድነው ማሽን ላይ ያረራል የሴቶች አለቃ ናት የመረረሽ ዋጭው እንጂ ማለት ሩታ ከለጂ ቪው የለም ሩታ ከለጂ ላይክ አሁን አንቺ የሴቶች አለቃ ነኝ ያልሽ የሴቶች አለቃ ሆንሽ እንዴት ነው አንቺ እዚህ ስግደት ለሆነሽ 24 ሰዓት አይንሽ እስከሚያብጥ ድረስ ባታይ ኖሮ ማለት እነሱ ዩቲዩበሮች ማለት ነው ምንም እንትን አይሉም የምን ጎበዝ ናት ደግሞ ስንት ሩታ ጀግና አራት ልጆች ጀግና ነው የሚያሳድጉት ጀግና ናት የመረረሽ ዋጭው እኛ አይደለንም ያልነው እኛ ሳንሆን ሀገር አውርቶላታል ሩታ ጀግና ናት እስከሚጠፋ ድረስ ስላየሽ ነው ሩታ እንደዚህ ሆነች ብር ነው አሁን አይምሮን ዘጋት እንጂ ለምን አይመጣችው ሩታ ከፍርድ ከምትቸኩሉ ማለት አንድ ነገር አሁን ለሐቂቃ ቢሆን የልጇን አባት ቀማኛ መጥቶባት እንጂ ከሷ መቼም ምን እንጃ እንዴት ተቀማኝ በራሳችን እስኪ ፍረጅብን ባልሽን እስኪ ሰው ይቀማኝ እዚህ በፊት ሩታ በሄርሜላ አገተች ብላችሁ አውርታችሁ ሩታ ሀቀወጥ አሁን ታግሱና አድርጋለች አላደረገችም እስከ መጨረሻው ከዚህ ቤት ምንድነው ህዝቡ ያለው ሄርሜላ ሩታ ናት እንደዚህ ያደረገች ሩታ ናት መጣ ምን አለች እኔ በራሴ ምክንያት ነው ጠፋው አለች አሁን ግን ፍረዱ መጨረሻ ግን ታፍራላችሁ 99 ሜካፕ እንኳን ብትቀባ ሩታ ናት ታክልም ተየት የመጣ ይቀማኛ ናት የሰው ባል መቀማ የሰው አባት የሰው ልጅ አባት መታሳጣ አረ ኢና ኢላሂ አረ ለሐቅ ፍረድ ሲጀመር ያለው በውሽሚት ላይ ነው ማንኛውንም ሴት እንደ እንትን አድርጋ መመለስ የምትችል አይነት ሴት ነች ሩታ እቺ ልጅ ግን የሆነ ነገር ስላለባት ነው 1 አመት ሙሉ ከዚህ ልጅ ጋር የምትታገለው ሩታ ማለት ነው የሆነ ነገርማ አለባት በዚህ ይችላል እንጂ ሩታ መተት ምናምን እንደምትሉት አይነት ሴት ሆነ አይደለም ጀግና ነች ሲጀምር ቆይ እኔ ከዚህ ቤት ምን አሉ ውዶች ቆይ ከዚህ ቤት እኮ ሄርሜላ እሷ ናት ያገተች ብሎ ህዝቡ በሷ ላይ ሲፈርድ ማለት ነው እውነቱ ወጣ አይደለም አሁን ይወጣል አሁንም እውነት ይወጣል ተደብቆ አይቀርም ይወጣል አላህ እንደው ሐቅ ያሳየን
ልጁን በአባቱ ስላላ እኔ ለራሱ ወላሂ እስከ ዛሬ ድረስ በጣም ቀማኛ ተይዝ እንደመጣች አናውቅም። ቀማኛ ናት እሷ። ተሰምቶኝ አያውቅም፣ ግን በሰሞኑ ቪዲዮ በጣም እየተሰማኝ ነው። እኔ ሩታ ስትነካ ደስ አይለኝም። ባልሆነ ባሉ ምን መሰለሽ እሷ እኮ ስላልሰራች እኮ አትፈራም። ህዝቡ አለ አላለም ቦታ የላት። ደግሞ ዛሬ ለራሱ አበጋዝ እኮ የሰራው ስራ አለ፣ አላያችሁም እንዴ? አይቻለሁ፣ ቶክቶክ ላይ አይቻለሁ። አይዋ እኮ ስለዚህ ሩታና እሷ አንድ ባይሆኑ እንዴት ያረግ ነበር ያንን ደግሞ ማለት ነው ያደረገ ነገር ደግሞ ደስ የሚለው ነገር ማለት ነው የሚደብር ነገር ነው። እንግዲህ አርጉዙ ምናምን ማሮች አንዴ አዳምጡኝ። እኔ አላየሁም። አንዴ አዳምጡኝ። እንዴት ዋላችሁ? ደስ ይላላችሁ? እንዴት ናችሁ? ሰላም ናችሁ? ግን እቺ ውሽሚቱ ዋጋ ያለው ነገር ግን እንትን አድርጎበታል። በሙሉ አስገባኩ። ውሽሚት እኮ በድግምት ነው ብራታ አጠፋት እኮ 5 ነው ያነሳው ደግሞ። ስለዚህ ደግሞ ሩታዬ ላይ የሆነ ነገር ተፈጥሮ በነበር ቀጣይ ቪዲዮ ላይ አያደርግም ነበር። ስለዚህ ዘና ማለት እኮ ተውሃ የጠራይ ናት። የማይወዳት ህዝባው እንደ አፈሩም ቅጠሉም ምንድን ነፋሱ ሳይቀር እኔ ፍሬው እኮ ነው እንዲህ አለ። ያም ሩታ ከላይ ቪው የለም ብሏል። ፍሬ ለራሱ ተናግሯል። እሱ ለራሱ ሩትዬ እኮ የሜዳ ሰው አይደለችም ኢትዮብርና ብሏል እኮ ሩትዬ ብሏታል። እኔ እንጃ አይናት እኔ አላቃት አታውቅም። ለእኔ ደግሞ ሄርሜላ መተት አምናት አለ ፍሬው ማታ። ትክክል። አንዴ ላውራሽ ማሮቼ፣ ይኸውላችሁ ውሽሚቱ ዘመዶቹና ፍሬንዶቹ መጥተው እዚሁ ሲንጫጩ ከነሱ ጋር ምን ከባለጌ ጋር እናንተ የሩታ ደጋፊ ግን ምን መሰላችሁ እዚህ ጋር የውሽሚት ደጋፊ ካላችሁ ለማፍረድ አትቸኩሉ። ከዚህ በፊት ሄርሜላ ያገተች እሷ ናት ስትል መታምናለች በአፏ ላይ። እኔ በራሴ ምክንያት ነው የጠፋለች። ግን ለፈማፍረድ ግን እኔ ወዶችዬ ማለት ነው ሀቂቃ ለሀቅ ይቆማል ብዬ ነበር። ለሀቅ ይቆማል ብዬ ሰው አስመሳይ ነው። አዎ እህት ወንድም ሊኖራት ይችላል። እንዴት የሰው ባል ተገደፈ ገዳፊ ይኖራታል? ጭራሽ በሚዲያ ገዳፊ አድናቂ ይኖራታል ብዬ አልልም ነበር። ውሽምዬን ግን አስመሳይ ነው ሰው። እንደ እሱ አይነቶች ናቸው የዩቱ ባለቤት እየቀሙ ያፍራሉ። ውዴ ቆይ የጎረቤት ባል እየቀሙ የዩቱ ተናደዋል። እንዲህ ይላሉ። እንዴ ብሎ ለምንድን ነው እሷና እሱን ፕራይቬት ያደረገው ይላሉ። ሩታ ቢታጠፋው እንኳን ከነ ጥፋቷ እኔ ወዳታለሁ። ለምን እንደሆነ ባላቅ ማለት ነው። በቃ እሷን ሳላ ያመኝ እኔ ለምን የሰው ነው ሳታጠፋም ተፈለገች እየደረሱባት ነው። ተደረሱባት ነብር። እኔ ውድ ጠዋት ስነሳ ማለት ነው ገና ጠዋት የተነሳው እንደዚህ አድርጋ ነው ነገ ግን ማለት ነው መታ ማጠቡ ከአንገት ላይ ወድቆ እሱ ግን ማልስ ታገኛላችሁ። አትፍረዱ፣ በሰው ላይ አትፍረዱ። በአይናችሁ ያላየው ነገር አትፍረዱ። እግዚአብሔር ቃል ምንድነው? በባለፈው ታገተች እያሉ ሩታን ሲያገተች እያሉ የሩታን ስም ብትንትን አደረጉ። ሊያሳስሯት ሁሉ ተነሱ። ምን አለች ወይዘሪት ሸልዬ መጣችና አርግዤ ነው ምን ነገር ሲጠፋኝ ነው የጠፋሁት አለች። እርግዝናው የለም ከዛሬ ነገር ወደ የገፋ ነው እየሰመጣ እንዲያዲስ እየፈነደች ነው የምመጣው። በሷ ላይ ነው ሰው የፈረደው እዛንም ማለት ነው። አሁንም በፍሬምና በሷ ላይ ነው የሚፈርዱ። ተመሳሳይ ነው። ገባችሁ? እኔ የተረዳው ነገር ማለት ነው ተጭናታለች እኮ ለፍርድ ለሐቅ ነው። ያኔ በሃይማኖታችን ለሐቅ ብንቆም ጥሩ ነው። በፍርድ ማለት ነው ሐቂቃ ነፍሰ ጡር ሆና እዛ እየተላገገ የት እንደመጣች ሳትታወቅ እዛ ቤቷ እሷ እኮ የሚያጠፋ ጠፍቶ ነው እንጂ ጠፍቶ ነበር። እኔ ሩታ ይሳያት እንኳን አልጠግባትም። አንዴ እኔ እውነቱን ልንገርሽ ማለት ነው ወላሂ ለአዚም ሩታ ትግስቷ እኔ ልንገራችሁ ወላሂ ለአዚም እኔ ሩታን ቢያደርገኝ ነው የምልሽ ውሽሚት እገላታለሁ በኔ እጅ እንደው አጥፍቻት እጄን እሰጣለሁ ለመንግስት። እንደዚህ ያልኳት የኔ ቆንጆ ሩታ ታስባለች፣ ታውቃለች ልጇን ብላ ነው እንጂ እሷን የሚያጠፋ ጠፍቶ አይደለም። እሷ እኮ ማዘሎ ናት። ትላንት ነው በቀደም ቤት አልሄደችም እንዴ? የታስረካሽ ናት እሷ። እኔ እኮ የገረመችኝ ገዛ ቤቷ ሄደ ተስማዋለች። ትናንት እኔ አፈርኩ ስለሷ ሩታ ጋር እያደረ ሩታ ጋር ሌላ ውስጥ ገብተዋል። አሁን ላይ እኮ ተስማዋለች ደግሞ ሄዳ እቺ ባለጌ ዘልዘላ ጎደና ታዲያ እቺ አረግጅልኝ። እኔ የመጨረሻ እርካሽ እኔ ልንገራችሁ
የሰው ባልም እየደረቡ የሰው ሚስትም እየቀሙ ማለት እየተሸረማሞጡ ያለው ግን እንዲህ አይቻላቅም። እንደዚህ አይነት አይቻላቅም። እንደዚህ አይነት ልቅ ሆነች ጎዳና አይነት እንደዚች የሚዲያ ህያ እኔ ልንገራችሁ አበጋዝ አብርሽ የራቃት መቼ እንደው ታውቃላችሁ? የዛኔ አሳየኛል አለችው እኮ አሳየኛለች እኮ አደባባይ ወጣ። እቺ ውሻ አይደለችም? ወዮ እያደር ደግሞ አልጋ ላይ ካሜራ ደቅና እናርግል ትለው ነው እቺ ልጅ። እቺ ለትውልድ መጥፎና ብሎ ጠፋት። አብርሽ ለዛ ነው ጠፋው እኮ ለዛ ቀን ነው እኮ የጠፋ አብርሽ። ግን አንድ ነገር እህቶች፣ አንድ ነገር ስናረግ ቤተሰቦቻችንን ማስከበር አለብን። ቤተሰብ አለን፣ እህት፣ ወንድም፣ አባት ቢሞት እናት ቢሞት ያኔ ቤተሰብ ይኖራል። ሞትም እንዳለ ሆኖ ግን እራሳችንን እናስከብር። ቤተሰቦቻችን ይች እኮ ቤተሰቧን አሰድባለች እንዳለ ቤተሰብ የላትም እውት በጣም አሁን እቺ ልጅ እርጉዝ ነኝ አመረኝ በጣም ብዙ ነገር አለ እዘለኝ አለ ስፖርት ስራ አለኝ አለ ወላሂ የምሬ ነው። በጣም ብዙ ነገር እያለ እኔ አይቼው አላቅም። ማሳየኝ አውጣና አለችው። እኔ 144 ሰው አለ እኔ ምን አገባኝ? እሷ ያላፈረችውን የም ብዬ ነው የማፍረው። አርግዣለሁ ብላ ነበረች እኮ አላየችም? ተሰታረግ